Come here, buddy. Here, thank you. Oh, wait. I got poop on you. Don't rub it in. That's poop on you. ፍቅር ኃያል ነው። ንቃ አሁንም አልነቃም። አሁንማ ትተዋታለህ አትተዋትም? አልተዋትም። ፍቅር ኃያል ነው። እኔ ከማጣ ማለት ነው። እኔ ከማጣ ብሞት ይሻለኛል። ዝም በል። ፍቅር ኃያል ነው። እኛም አላለም። ስማኝ፣ ሀብታም ስለሆነች ነው እሷ፣ እኔ ድሃ ስለሆንኩ ነው እንደዚህ እኔ ላይ። ዝም በል። አሁን ሁለት እድል እሰጥሃለሁ። አንደኛ እገላለሁ። ግደለኝ። እኔ እሷን ቀጥቼ ሰው መሆን አልችልም። ግደለኝ። ና ግደለኝ። መሬት ቆፍሬ ነው የምቀብረው። እገላለሁ። ግደለኝ። ሁለተኛ ምን? እሷ ወደማትደርስበት ሩቁ አሜሪካ ልካለሁ። ትስማማለህ? አትስማማም? እስማማለሁ። እስማማለሁ። ትሄዳለህ አሜሪካ? እናቴ ትሙት እስማማለሁ። ፍቱት ነው ትቻለሁ። ቆይ አሜሪካ ትሄዳለህ? አረገዘች። ምን አይነት ንቀት ነው? የሰው ልጅ ያሳድግ የምትይኝ አንቺ ነኝ። ከሌላ ሰው አርገዘሽ መጥተሽ አንቺ ትዳርሽ ላይ ነች ያደረግሽው። እኔ እቺት ከኔ ምን አጣሽ ነው እሱ ገርሽው? አንዴ ትዳራችን ነው እንደዚህ የቀበርሽው። ሰማሽኝ አይደል? ፍቅር ከዚህ በኋላ ይመለስ። የኔና አንቺ ትዳር ማንም ቢመጣ ምንም ቢመጣ አይመለስ። ሰማሽኝ አይደል? አጠገቤ እንዳደርሽ አንዴ ተረዳኝ። ነው አንዴ የምትይኝ ምንድነው? የልጁ አባት ለልጁ ማሳደጊያ ብሎ 5 ሚሊዮን ሰጥቶኛል። ለአንድ ልጅ? አዎ። ሁለት ከሆኑ ስንት ይሰጣል? አንተ ያማል እንዴ? ምንድነው የምትይኝ? በዛ ላይ ደግሞ እንደሆነ ባለቤትሽን ጥለሽ ወደ እኔ ከመጣሽ የሀብቴን ግማሽ ሰጥሻለሁ ብሎኛል። ማይ እስቲ ሂጂ ነው ችግር የለም። አንተን ትቼ እንዴ ነው የምሄደው? በጭራሽ እንዴ አንቺ አምሻል እንዴ? አንተን ባለቤቴን ትቼ የት ነው የምሄደው? በጭራሽ እኔ አልሄድም። አከካሙ ይቀራል። ሂጂ የዘንድሮ ቺክ በእናትሽ ምንም አይነት ያራዳ ቋንቋ እንዳትጠቀሚሽ። የኔ ናት በቃ። አባቴ በጣም ወግ አጥባቂ ነው። ወይማ የምትይው ነገር ታይል። በቃ ዛሬ ብቻ ትልቅ ሰው ነው አባቴ። ፋዘር ሰላም ነው? እንዴት ነው አባቴ? ተዋውቂው በእናትሽ ተዋውቂው። አንቺ እንደዚህ አይነት ነገር በእናትሽ አይ ፋዘር ይቅርታ። ምንድነው ናት? አይ ምንም አይደለም። ስምሽን ንገሪው። ስምሽን ኮል ሚ ሊልቢ። ምን ነው ናት? ምን ነው አንቺ በእናትሽ ስለ ሰዓት ይኖርሽ። ምን ሆነሽ ነው? እኔ በጣም አከብራለሁ። አባቴ ትደበራላችሁ እንዴ? ኧረ ወይ ጓደኛዬ ነው ያልከኝ እሷን ነው ሲወዱ ይደበራሉ እንዴ? ኧረ አይመጣው I was a top kid.
ሻፋዳው አባትህን ወላጅ ይዘኸው ስትሄድ እንዳታምናችሁ አስተማሪዎቹ እንዳሉ ውሸታም ናቸው። ዳይሬክተሩ ጭምር ማለት በጣም ውሸታም ነው። በእውነት አይደለ? የሆነ ነገርም አድርጋል። ምንም ያደረኩት ነገር የለም። ሚዝሙካ ነው። ምን ላድርገው? እሺ ልጅ ምን አደረገ? ምን ያላደረገኝ ነገር አለ? ክፍል ውስጥ ማስተማር አልቻልኩም። ከጓደኞቹ ጋር ይሳሳቁብኛል። ዞሬ ልጽፍ ስል በወረቀት ጀርባዬን እየመቱኝ አስቸገሩኝ። ምን ላድርገው? እኔስ ሚዝሙካ እኔም እኮ ተቸገርኩ። እናት ማህይም ልጅ ማህይም ምን ላድርግ? ገና በልጅነቴ ያገኘችኝ እንደዛሬ አይደለም። ይኸውልሽ እሷ ሰባት ዘሯ አባቷ ደደብ እናቷ ደደብ እኔ ተማረ ቤተሰብ ነው የወለደኝ። ግን ምን ላድርግ? ገና ሃይ ስኩል ምናምን ላይ ያለው የሆነ ህይወት ማሸነፍ ነበረብኝ። እሷ ደግሞ ገንዘቡ ነበራት። አታለለችኝ። ያ20 ዓመት ታላቅ ነች ባይዘው። እኔ እኮ አንቺ ብዙም አልበልጥሽም። 5 ዓመት 6 ዓመት ነው። እሷ ግን ታላቅ ነች። ተሰቃየው በሁለት ማህይም ማለት ሙጋ ይሄ ማህይም በመሃላችን ገብቶ እኔና አንቺን ሊያነካካ። ታዲያ ከተግባባን ለምን እንጋሙካ አይደለ እንዴ? ከእውቀትሽ ማድል ቀመስ ከእውቀትሽ ገበታ አቅምሽ እባክሽ መጨረስ ፈልጋለሁ ትምህርቴን። አባዬ እማዬ ምን ልበላት እማዬ? እናት ምን ትላታለህ መሰለህ? ዳነ በላት። አዎ ሰለጠነ ነቃ በላት። ጀማሪ ሌባ እርግጠኛ ናችሁ ከሪሳ ላይ መስረቅን አይከብድም? አይከብድም። እሺ ሙሉ ጥርሱ ወርቅ ነው። ሙሉ ጥርሱ 32 እንደ መጀመሪያ ስራችን ይከብዳል። ሰማችሁኝ? እሺ ቀስ ብለህ ተጠንቀቅ። ወርቅ ተጠንቀቅ። እሱነት ነው። ተጠንቀቅ። እሺ እናንተ ታቅ ብላችሁ ሰው ይሁን። በቃ እንደ መጀመሪያ ስራ ይከብዳል። ፍጠን። እሺ ባለችው ነገር ቶሎ ነው የሚገነጠለው። ቶሎ በል። እሺ እንዴ በእኔ ተበላህ ይገስ ነጁ ወይኔ ነፍስና ድን ሚገዝ አንተ ምን ናችሁ ነው ሞቷል ተባብለህ? ኧረ ተነሳ ሰውየው። ምን ተነሳ? ምኑን ነካው? ምኑን ነካው? እኔ ራሱ የተነሳው ምን ነገር ማባነካ ተነሳ? ምን ነካው? ይገርምና ለዛ ነው ገርጥቼ ወዳና ነኝ ውድ የቻናላችን ቤተሰቦች ለዛሬ የነበረን አዝናኝ ቆይታ ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌሎች ቪዲዮዎች እስከምንመለስ ሰላም ቆዩልን።